ፕሮግራም ተከታታዮች እንደምን አላችሁ? ይህ ሌክሶሎጂ ሰሎሞን ነው ወይም ህግን ከሰሎሞን ጋር። በዚህ ፕሮግራም እንግዲህ የተለያዩ የህግ ጉዳዮችን እያነሳን ትምህርታዊ ፕሮግራሞችን የማዘጋጅበት እና የማቀርብበት ቻናል ነው። ስለዚህ ለዛሬ የቤተሰብ ህጉን በተመለከተ ኤግዚት ኤግዛም ለሚፈተኑ ተማሪዎች መዘጋጃ ሆን ዘንድ ታስቦ የተዘጋጀ ነው። በዋናነት ከኤግዛም ብሉፕሪንቱ መሰረት ያደረገ ነው። ከዚህ በፊት የውርስ ህግ ላይ እንደተዘጋጀው ስለዚህ ለዛሬ የቤተሰብ ህጉ ላይ መሰረት ያደረገ ወይም ትኩረት ያደረገ ፕሮግራም ነው የሚሆነው። ነገር ግን ከኤግዛም ብሉፕሪንቱ ላይ የተነሱት ሀሳቦች ወይም የተቀመጡት ነጥቦች በጣም ጥቂቶች ናቸው። ስለዚህ እነዛን ብቻ መመልከቱ ተገቢ ነው ብዬ ስላላሰብኩኝ 6 የሚደርሱ ጥቅል የሆኑ ነጥቦች ናቸው ለብሉፕሪንቱ ላይ ያስቀመጧቸው። እነሱን ካየን በኋላ በጥቅሉ ስለ ቤተሰብ ህግ ልንመለከታቸው የሚገባ ነጥቦች ምን ምን ናቸው የሚለውን ጉዳይ አድሬስ ለማድረግ ያክል 6 ጥያቄዎች ወይም ነጥቦች አድሬስ ካደረግን በኋላ ሌሎቹን ጉዳዮች በሰፊው ዲስከስ ለማድረግ እሞክራለሁ ወደ መጨረሻው ላይ ወደ 6ቱን ክፍሎች ከተመለከትኩ በኋላ። 6ቱ ክፍላት እንዳልኳችሁ በጣም ጥቅል ናቸው። እነሱን የምንመለከት ይሆናል። በቀጣይ ሌሎች ፕሮግራሞችንም በተሻለ መጠን ጊዜው እንደተገኘ እያዘጋጁ የማቀርብላችሁ ይሆናል። የውርስ የማስረጃ ህግ እንዲሁም የወንጀል ህጎችን ሌሎችንም ለማዘጋጀትና ለማቅረብ እሞክራለሁ። አብራችሁን እንድትቆዩና ፕሮግራሙ ላይ የተሻለ ነገር እንደምታተርፉበትና እንደምታገኙበት ተስፋ አደርጋለሁ። አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ያው ቀጣይም ተመሳሳይ ፕሮግራሞችን እያዘጋጀሁ ስለማቀርብ ማለት ነው። ወደ ጉዳያችን እንሄድ። ከመጀመሪያው ጉዳይ እንነሳ። የመጀመሪያው ጉዳያችን የሚሆነው ፕሩፍ ኦፍ ሜሪጅ ሬጉላር ዩኒየን ኤንድ ፊሊዬሽን። ስለዚህ በዚህ ውስጥ ምንድነው ጋብቻን ለማስረዳት የምንጠቀማቸው መንገዶች ምን ምን ናቸው፣ እንዲሁም ከጋብቻ ውጭ አብሮ መኖርን በተመለከተ እና ዝምድናን በተመለከተ በምን መንገድ ነው ፕሩፍ የምናደርገው የሚል ነው። ስለዚህ ጋብቻን በተመለከተ የምንመለከታቸው 3 ነገሮች አሉ። ጋብቻ በ3 መንገዶች ፕሩፍ ሊደረግ ይችላል። የመጀመሪያው ሬጅስትሬሽን ኦፍ ሜሪጅ ነው። ሬጅስትሬሽን ኦፍ ሜሪጅ ማለት በማንኛውም ሁኔታ በባህላዊ መንገድም የተደረገ ይሁን በሃይማኖታዊ ስርዓትም የተደረገ አይነት ጋብቻ ይሁን በሚመለከተው አካል ፊት ቀርቦ መመዝገብ መቻል አለበት። ምሳሌ የወሳኝ ኩነት ተቋማት ሊሆኑ ይችላሉ ወይም ሌሎችም አካላት ሊሆኑ ይችላሉ። መመዝገብ ይኖርበታል። ያኛው ነው ሬጅስትሬሽን ኦፍ ሜሪጅ ብለን የምንጠራው። ሁለተኛው ባይ ሰርቲፊኬት ኦፍ ሜሪጅ ነው። ሰርቲፊኬት ኦፍ ሜሪጅ ከሬጅስትሬሽን ኦፍ ሜሪጅ የሚለየው የሲቪል ሜሪጅ የሚባለው ወይም ደግሞ በክቡር መዝገብ ፊት የሚደረግ ጋብቻ ማለት ነው። ከሃይማኖት ወይም ደግሞ ከባህላዊ የጋብቻ ስርዓቱ ውጪ መዘጋጃ ቤት ተሄዶ የሚደረገው ጋብቻ አይነት በሱ ስንፈጽም የሚሰጠን ሰርቲፊኬት ኦፍ ሜሪጅ ይባላል። ሬጅስትሬሽን ግን በሃይማኖትም በባህልም የተደረገው የሚመዘገብበትና በተለይ በወሳኝ ኩነት ስርዓት ውስጥ የምናልፍበት ነው። ሁለቱም መሰረታዊ ልዩነት አላቸው። ጋብቻን በእነዚህ መንገዶች ፕሩፍ ማድረግ እንችላለን ማለት ነው፣ ማስረዳት እንችላለን። ከዛ በዘለለ በሃይማኖትና በባህል የተደረጉ ጋብቻዎች ሊሆኑ ይችላሉ ወይም ሬጅስተር ያልተደረጉ አብዛኛው በተለይ በሀገራችን ክፍል በገጠሩ ሀገራችን ክፍል ያሉ ጋብቻዎች በሲቪል የተደረጉ አይደሉም። ስለዚህ ሰርቲፊኬት ኦፍ ሜሪጅ አይኖራቸውም። ብዙ ጊዜም ደግሞ ወደ ወሳኝ ኩነት ሄደው ጋብቻውን የማስመዝገብ ቴንደንሲያቸው በጣም ዝቅተኛ ነው። ስለዚህ እሱን ኮንሲደር በማድረግ ባይ ፖሴሽን ኦፍ ስታተስ ፕሩፍ ማድረግ እንዲችሉ እድል ይሰጣል ማለት ነው የኢትዮጵያ ህግ። ይሄ ማለት ነው ሰዎች እንደ ባልና ሚስት እየኖሩ የነበረ መሆኑን ወይም ባልና ሚስት ናቸው የሚለውን ጉዳይ ማህበረሰቡ፣ ቤተሰቦቻቸው፣ እነሱም ራሳቸው ከዛ በተጨማሪ ደግሞ ስሙንም ይዘውት ከሆነ ወይዘሮ ወይ አቶ እየተባሉ የሚጠሩበት ከሆነ በየትኛው ሁኔታ ወይዘሪት ብሎ መጻፍ በራሱ ኢንዲኬሽን ሊሆን ይችላል። ስቲል እንደ ጋብቻ እንደ ባል አይደለም የማይወሱን የሚያስብል ነገር ሊሆን ስለሚችል ማለት ነው። በርካታ ጉዳዮች ተመልክተው ነገር ግን ያሉበት ማህበረሰብ እንደ ባልና እንደ ሚስት ትሪት ያደርጋቸዋል፣ አብሯቸው ያሉ የሚያውቋቸው ሰዎች በሞላ ትሪት ያደርጓቸዋል እንደዛ የሚለውን እሱን ከተመለከተን በኋላ ለማስረዳት የምንጠቀምበት ነው። ስለዚህ ኢሬጉላር ዩኒየን ወይም ደግሞ ከጋብቻ ውጪ ሆነው የሚኖሩ ሰዎችም ፖሴሽን ኦፍ ስታተስን ተጠቅመው ነው ማስረዳት የሚችሉ። በዚህ ሂደት ውስጥ በዋናነት እነሱ አብሯቸው ያሉ ሰዎች ቤተሰብ ሊሆን ይችላል፣ ጓደኞቻቸው ሊሆኑ ይችላሉ። ያንን ነገር ማስረዳት መቻል አለባቸው። ከዛ በተጨማሪ የተመዘገቡበት ወረቀቱ ሰርቲፊኬት ኦፍ ሜሪጅ ወይም ሬጅስትሬሽን ኦፍ ሜሪጅ ዲስትሮይ ሊሆን ይችላል፣ በቀላሉ የማይገኝበት ሁኔታ ሊፈጠር ይችላል። ስለዚህ ስቲል በፖሴሽን ኦፍ ስታተስ ሊያስረዱ የሚችሉበት እድል አላቸው። ከዛ በተጨማሪ ግን ኢሬጉላር ዩኒየኖችም የሚያስረዱበት እድል እንዲሆን ነው የፖሴሽን ኦፍ ስታተስን ማስረዳት እንዲችሉ የሚፈቅድላቸው። የፖሴሽን ኦፍ ስታተስ እንግዲህ የዛኛው ለየት ያለ ነው። ኢሬጉላር ዩኒየን ላይ ራሱን የቻለ ጋብቻ ወይም ትዳር አለን የሚለውን ጉዳይ ለማሳየት የሚጠቀሙበት ነው። እሱም ወደፊት አብረን የምንመለከተው ይሆናል። ሁለተኛው እንግዲህ ከብሉፕሪንቱ ላይ ያለው ጉዳይ settlement of disputes by any pertaining organ ሜሪጅ ውስጥ ወይም ሬጉላር ዩኒየን ውስጥ አራይዝ የሚያደርጉ ነገሮችን ግጭቶችን እንዴት እንደሚፈታው የሚል ነው። አይ ቲንክ ይሄኛው ጥቅል የሆነ ነገር ነው። በፍርድ ቤት
ሴትል ይደረጋሉ። በፍርድ ቤት ሴትል በሚደረግበት ጊዜ መጀመሪያው አሜካብሊ እንዲፈቱት ሽምግልና እንዲሄዱ እድል ይሰጣል። ብዙ ጊዜ ፍርድ ቤት ፍቺ በሚጠይቁበት ጊዜ ሰዎች መጀመሪያ እስኪ ታረቁ ሞክሩ፣ ሽማግሌዎችን አስመርጦ ፍቺ ከመፈጸማቸው በፊት በዛ ሂደት ውስጥ እንዲያልፉና በሽማግሌ ለመታረቅ እንዲሞክሩ እድል መሰጠት አለበት። እሱ በህግ የተቀመጠም ነገር ስለሆነ ፕሮቴክት ማድረግ የሚል ሀሳብ ስላለ። ሁለተኛው ኩሊንግ ፔሪድ ነው። ኩሊንግ ፔሪድ ማለት ሰዎች ኢሚዲየት የሆነ ውሳኔ በሚወስኑበት ጊዜ ነገሮችን ራሽናላይዝ ማድረግ ላይችሉ ይችላሉ። በተበሳጩበት ጊዜ፣ በተናደዱበት ጊዜ የሚወስኗቸው ውሳኔዎች ዞር ብሎ ሲመለከቷቸው ዋጋ የከፈሉባቸው ነገሮች ሊሆኑ ይችላሉ። የሰው ልጅ ደግሞ በብስጭቱ ወይም ስሜታዊ በሚሆንበት ሰዓት ራሽናላይዝ የማድረግ ካፓሲቲውም ዝቅተኛ ስለሚሆን እሱ ፕሮቴክት ለማድረግ የተወሰነ ጊዜ ያክል ፍቺው ሳይደረግ አቤቱታቸው እንደቀረበ ፍርድ ቤት እስቲ ግድ የለም የሆነ ጊዜ አብራችሁ ኑሩ ነው ይባላል ማለት ነው። ይሄኛው ግን በጣም አቢዩሲቭ የሆነ በጣም ችግር የሚፈጥር አይነት ኢንቫይሮንመንት ውስጥ ከሆነ እንትን ሊባል ኮንሲደር የሚደረግ ነገር ነው። ነሰሰሪ መሰጠት አለበት የሚባል ነገር አይደለም። አንደኛ የኛ ሀገር መናገር አይጠበቅባችሁም የምትፋቱበትን ምክንያት ዊዛውት ኤኒ ፎልት ነው ፍቺ መጠየቅ የምትችሉት። በሌሎች ሀገራት በአንዳንድ ሀገራት ላይ ምክንያቶች አሉ ለፍቺ የሚያበቁ የሚሉ በበፊቱም ቤተሰብ ህግ እንደዚህ አይነት አማራጮች ነበሩ። አሁን ግን ስትጋቡ ትቀበላችሁ፣ መፋታት ስትፈልጉ መፋታት ነው። ማንም ምንድነው ምክንያቱ ይሄ ነው ወይ ምንድነው የሚል ጥያቄ የሚጠይቅ አካል የለም። ሌላኛውና ሁለተኛው ከዛው ጋር የተያያዘ ነው። ይሄ ግጭቱን ፍርድ ቤት ወደ ውጭ ሄዳችሁ ፍቱት ካላቸው በኋላ በአርቢትሬሽን ወይም በግልግል ወይም በሽምግልና መፍታት የሚችሉበት ነው። ነገር ግን ፍርድ ቤት ከመሄዱ በፊትም ደግሞ አብዛኛው ነገር ፍርድ ቤት አይሄድም። እንደዚህ አይነት የቤተሰብ ጉዳዮች በተለይ ወደ ፍርድ ቤት የሚሄድ እድላቸው በጣም ዝቅተኛ ነው። ስለዚህ ለመፍታት የሚሞክረው እዛው ቤት ውስጥ እዛው በፋሚሊ በሽምግልና ባለው ስርዓት መሰረት ነው። ስለዚህ እነዚህ ሁለት ስርዓቶች አሉ። ፍርድ ቤትም ቢሆን የሽምግልና ስርዓቱን ሰዎች ቀድሞ ገብተውበት ካልሆነ ወይም ቀድሞ በዛ ፕሮሰስ ካልሄዱ በቀረ እሱን ሪኮግናይዝ ለማድረግ እንደዚህ አይነት እድሎችን ይሰጣል። ሌላኛው identify the procedures to be followed to dissolve marriage and the legal effects thereto. ስለዚህ በጋብቻን ለማፍረስ ወይም ደግሞ ጋብቻ ይዟቸው የመጣቸውን ህጋዊ ውጤቶች በሙሉ ማፍረስ እንድንችል ልንከተላቸው የሚገባ ፕሮሲጀሮች ምንድናቸው የሚለውን ጉዳይ ነው። እንግዲህ ጋብቻን ለማፍረስ በሚካሄድበት ሂደት ውስጥ ጋብቻ እንዴት ይፈርሳል የሚለውን ጉዳይ መመልከት አስፈላጊ ነው። የመጀመሪያው ጋብቻ አንድ በህግ ይፈርሳል። በህግ ይፈርሳል ማለት ህግ በእነዚህ ምክንያቶች ይፈርሳል ብሎ እውቅና ሰጥቶ ያስቀመጠባቸው ሲቹዌሽኖች አሉ። ከነዛ ውስጥ አንደኛው ከተጋቢዎቹ አንደኛው መሞቱ ነው። በተፈጥሮም ሊሆን ይችላል ወይም በህግም ሞተ ተብሎ ኮንሲደር ሲደረግ፣ በተፈጥሮ ማለት የተፈጥሮ ሞት ነው። በህግ ሞተ የሚባለው አንድ ሰው ሲጠፋ ነው ወይም ካልተገኘ ያለበት ካልታወቀና ለረጅም ጊዜ ጠፍቶ ከቆየ በህግ ፊት እንደሞተ ይቆጠራል። እነሱ ነገሮች ኮንሲደር ሊደረጉ የሚገባቸው ናቸው። ሁለተኛው ኢሴንሻል ኮንዲሽኖችን አንድ ሰው ጋብቻ ሲፈጸም መሟላት ያለባቸው ነገሮች አሉ። እድሜን በተመለከተ፣ ቤተሰብ ዝምድናን በተመለከተ የመሳሰሉት ነገሮች መሟላት አለባቸው። እነሱ በግልጽ የተቀመጡና ሊሟሉ ይገባል ተብሎ የተቀመጡ ነገሮች ናቸው። እነሱን ሳያሟሉ ከቀሩ ጋብቻው ፈራሽ ይሆናል። ሲፈርስ ግን ውጤቶች ይኖሩታል። እነዛ ውጤቶች በፍርድ ቤት ወይም በተለያየ መንገድ ሃንድል ሊደረጉ ይችላል። ነገር ግን ጋብቻ በህግም የሚፈርስባቸው ሁኔታዎች እነዚህ ናቸው። ሁለተኛው የሚፈርሰው በፍቺ ነው። በፍቺ እንግዲህ በእኛ ሀገር የፍቺ ስርዓት ውስጥ ቅድም እንደገለጽኩት it's a no fault based divorce system ነው የምንከተለው። ይሄ ማለት ነው ምክንያት ማስቀመጥ አይገባም። ፍቺ መጠየቅ ስትፈልግ ለምንድን ነው ትትባል እንደዚህ እያደረገልኝ አይደለም ኦር እንደዚህ እያደረገችልኝ አይደለም ኦር ኮንሱሜት ካደረግን በጣም ቆይተናል፣ ከልክሎኛል ኦር ትከለክለኛለች፣ የሰዎችን አትወልድም ትወዳለች የሚል ምክንያት መስጠት አይጠበቅብህም። ፍቺ ከፈለክ ፍቺ ነው። ለነዚህ ደግሞ የሚቀመጡት ምንድን ነው ምክንያቱ ይሄን ኖ ፎልት ቤዝድ ዲቮርስ ሲስተም እንድንከተል ያደረገን የሚለው የመጀመሪያው ሰዎች ምክንያት ላይኖራቸው ይችላል። ያው ፍቅር ሲያልቅ ልክ ነው የሚለው ይባላል። ምክንያት ሳይኖራቸው ሰዎችን እንዲኖሩ ማድረግ ማለት አስኳል የሌለው እንቁላል እንደመሆን ነው። ሸል ብቻ ነው የሚሆነው። ከላይ ትዳር የሚመስል ነገር ውስጥ ግን ለነሱ ኑሯቸውን ኤግዛስት የሚያደርግ ድሬን የሚያደርግ ላይፍ እንዲኖሩ መፍረድ ነው የሚሆነው ማለት ነው። አንድ እሱ ነው። ሁለተኛው ጋብቻ መብት እንደሆነ ሁሉ ፍቺም መብት ነው። the right to divorce, the right to marriage አለን and the right to divorce አለን። ስለዚህ ይሄ መብትም ጭምር ስለሆነ ነው። ሌላኛው ይሄ ፎልት ቤዝድ ብናደርገው ፕሮብለም ፎከስድ ነው የሚሆነው እና ቢተር ይሆናል። የሁለቱም ፕሮብለማቸውን መነቃቀስ ነው የሚሆነው። እንደዚህ አድርጋለች እንደዚህ አድርጓል የሚል የሁለቱን ከፋችን በኋላ ቢሆን ጥሩ አይነት የጓደኝነትን በሉት የምንም አይነት ሪሌሽንሺፕ እንዳይኖራቸው የሚያደርግ ነው የሚሆነው። ፕሮብለም ፎከስድ የመሆን ባህሪ ስላለው ማለት ነው። ከዛ በተጨማሪ ሰምታይምስ ፕሮብለሞቹ ሲፈጠሩ የማን ምን ያክል ፐርሰንት ነው የማን ምን ያክል ፐርሰንት ነው ለዚህ ኮንትሪቢዩት ያደረገው የሚለው ማወቅ አይቻልም። because አንደኛው ብዙ ያጠፋው ሰው ፍቺ ሊጠይቅ ይችላል እንደዚህ አድርጋለች ብሎ። ነገር ግን በኋላ ሲጣራ ብዙ ፐርሰንት ነው ያጠፋው አንተ ነህ ቢባል
አስቸጋሪ ነው የሚሆነው ተመሳሳይ ነገር ለሁለቱም ኮንትሪቢዩት ስለሚያደርጉ። ስለዚህ ኢቨን it's almost impossible to allocate the blame equally or measure የሚደረግ ነገር አይደለም በቁጥር አንተ ይሄን ያክል ነው ለዚህ ችግር መፈጠር ኮንትሪቢዩት ያደረገው አንቺ ይሄን ያክል ነው ኮንትሪቢዩት ያደረግሽው የሚል ግልጽ የሆነ ነገር ማስቀመጥ አስቸጋሪ ስለሚሆን እሱን ኮንሲደር ማድረግ ነው አንደኛው። እንግዲህ ዲቮርስ ስለ ፍቺ ስናወራ ሁለት ነገሮች አሉ። አንደኛው በሙቹዋል ኮንሰንት ሊፈጠር የሚችል ፍቺ ነው። በሙቹዋል ኮንሰንት ስንል ሁለቱ ሰዎች ተስማምተው በቃ መፋታት እንፈልጋለን ብለው ሁለቱ ተስማምተው ፈርመው የሚያቀርቡት ነው። ሁለተኛው ፒቲሽን ነው። አንደኛው መኖር ፈልጎ አብሮ ግን አንደኛው ደግሞ በቃኝ የሚል ከሆነና ያን ጥያቄ ማንሳት የሚፈልግ ሲሆን በፒቲሽን ፍቺ ሊጠየቅ ይችላል። ነገር ግን እዚህ ውስጥ አብረን እንድንመለከት የሚፈልገው ነገር ምንድነው? ኮንትራክት ኦፍ ሜሪጅ ነው። ስለ ፍቻቸው እዛ ላይ ማስቀመጥ ይችላል አይችሉም ወደፊት አብረን በደንብ የምንመለከት ይሆናል። ነገር ግን ፍቺው በሚፈጸምበት ጊዜ ልንመለከታቸው ከሚገቡ ነገሮች አንደኛው ስፔሻሊ ንብረትን በተመለከተ የሚኖረውን ኢፌክት ለማወቅ አንደኛው ኮንትራክት ኦፍ ሜሪጃቸው ነው። እዛ ላይ የግል ንብረት ብለው የተስማሙበት ነገር አለ ወይ? ከዚህ በኋላ ንብረትን በተመለከተ የተስማሟቸው ስምምነቶች አሉ ወይ የሚለውን ጉዳይ በትክክል መመልከት አስፈላጊ ነው። and the other would be የጋራ እዳዎች አሏቸው ወይ? ከጋብቻ በኋላ የሚመጡ ነገሮች ናቸው። ይሄ ሊኩዴሽን ፕሮሰስ ብለን የምንጠራው ማለት ነው። so ኢፌክቱን ስንመለከት እንግዲህ ከጋብቻ በኋላ ፖስት ዲቮርስ ስቴጅ ላይ ብዙ ጊዜ በህግ ስርዓት ውስጥ ፍቺው ከተፈጸመ በኋላ ነው እነዚህኞቹ ሌሎቹ ጉዳዮች የሚመጡ። ስለዚህ ዲቮርስ አለ ፖስት ዲቮርስ ስቴጅ ብለን የምንጠራው ስርዓት አለ። በዛ ሂደት ውስጥ የመጀመሪያው እንግዲህ የቻይልድ ካስተዲ ኢሹ ነው የሚነሳው። እሱ ላይ ልጆችን ማን ነው ማሳደግ ያለበት፣ ልጆች ማን ጋር ነው መሆን ያለባቸው የሚሉት መሰረታዊ ጉዳዮች ዲተርሚን የሚደረጉበት ሁኔታ ነው። and እሱን ስንመለከት ደግሞ የልጆች መሰረታዊ ኢንተረስታቸው መታየት መቻል አለበት። እሱ ኮንሲደር ይደረጋል በመሰረታዊነት። and ማን ጋር ቢያድጉ ነው የሚሻለው፣ ማን ነው ጥሩ ኢኮኖሚ ያለው፣ ማን ነው ጥሩ ባህሪ ያለው፣ ማን ነው ጤነኛው ቤተሰብ፣ ማን ጋር ቢያድጉ ነው በብዙ መልኩ ሊጠቀሙ የሚችሉት። እስካሁን እድሜ ድረስ ሞር ኦፍ ልጆች እናታቸው ጋር ቢሆኑ ይባላል፣ ከሆነ ጊዜ በኋላ አባታቸው ጋር ቢሆኑ አይነት ኮንሲደሬሽኖች ይኖራሉ። ትምህርት ቤታቸው እናት ጋር ይኖሩ ቢባል እናት ሌላ ቦታ ሙቭ የምታደርግ ከሆነ ጓደኞች ሊያጡ ይችላሉ ወዘተ። እነዚህ ሁሉ ነገሮች ኮንሲደር መደረግ መቻል ይኖርባቸዋል እንደዚህ አይነት ውሳኔዎች በሚወሰኑ ጊዜ። ሌላኛው ሊኩዴሽን ኦፍ ፔኩኒያሪ ሪሌሽንስ ነው። ፔኩኒያሪ ሪሌሽንስ ስንል ንብረትን በተመለከተ ጋብቻ የሚፈጥራቸው ውጤቶች አሉ። ሰዎች ከተጋቡ በኋላ የግል ንብረት ማፍራት አይችሉም። ከመጋባታቸው በፊት ያላቸውን የግል ንብረት ሊያገኙ ይችላሉ። የግል ንብረት ሆኖ ሊቆይ ይችላል። በጋብቻ ውስጥ ያሉ ስጦታ ሊሰጥ ይችላል አንዳቸው ወዘተ። ከነዛ መንገዶች ውጪ አንደኛው የሚያገኘውን ገንዘብ ወይም እሷ የምታገኘውን ገንዘብ የግል ንብረት ነው ማለት አይችሉም። በጋብቻ ውስጥ እያሉ የሚገኝ በላባቸው የሚያገኙት ጥቅም በሙሉ የጋራ ነው የሚሆነው። እሱ ብዙም ሰራ እሷም ብዙም ሰራች ተመሳሳይ ነው ውጤታቸው የሚሆነው ማለት ነው። ስለዚህ እሱን በደንብ ሊኩዴት መደረግ አለበት። ሊኩዴሽን ስንል እንግዲህ አሁን ምሳሌ አንድ ትልቅ ቤት ካላቸው ያ ቤት 100% የሷ ነው 100% የሱ ነው 50-50 ብለንም የዛን ሰዓት መክፈል እንችላለን። የባልና ሚስት ንብረት ግማሽ የሷ ነው የሚባል ነገር የለም። ሙሉ የሷ ነው ሙሉ የሱ ነው፣ አገላለጹ እሱ ነው የሚሆነው። ስለዚህ ካላቸው ንብረት ወይም ሁለቱም የሚካፈሉት ንብረት የትኛው ነው የሚለውን ለመመልከት ልክ አንድ ውርስን ስንመለከት ለወራሾቹ ውርስ ከመድረሱ በፊት እዳ መከፈል አለበት፣ የወጡ ወጪዎች መከፈል አለባቸው ወዘተ። እዚህም ላይ እንደምንመለከተው ባልና ሚስት የወሰዷቸው እዳዎች፣ የተበደሯቸው ገንዘቦች፣ ያሉባቸው የተለያዩ ገንዘብ ነክ ነገሮች ካሉ እነዛ መጀመሪያ ሰትል መደረግ አለባቸው፣ የጋራቸው የሆኑት ነገሮች ማለት ነው። ኢቭን አንደኛው ግለሰብ የወሰደው ነገር በቤታቸው ላይ እንደዋለ ከተረጋገጠ ከአንደኛው ወደ አንደኛው ሽፍት ሊያደርግ የሚችልበት ሁኔታ ይፈጠራል። ጋብቻን በተመለከተ እንደዚህ አይነት ኢፌክቶች ያመጣል ፕሮፐርቲ ወይም ንብረትን በተመለከተ። ስለዚህ ከኮንትራክት ኦፍ ሜሪጃቸው ወይም ከጋብቻ ውላቸው በመነሳት ንብረታቸውን በተመለከተ እንመለከታለን። ያሉባቸውን እዳዎችን ላይና በትክክል እዳው ተከፍሎ ሁሉ ነገር ተደርጎ ይሄን ያክል ቀሪ ገንዘብ አለ የሚለው ይቀመጣል ማለት ነው። ይሄን ቤት አላችሁ፣ ይሄን እንትን አላችሁ፣ ይሄን እንትን አላችሁ ተብሎ ከዛ በኋላ ነው ክፍፍሉ የሚፈጸመው ወይም ፓርቲሽን ኦፍ ዘ ኮመን ፕሮፐርቲ። ስለዚህ የጋራ ንብረታቸውን ከዛ በኋላ መከፋፈል ይችላሉ። እሷ 50 ትወስዳለች፣ እሱ 50 ይወስዳል ማለት ነው። ነገር ግን ፍቹ ገና ሲፈጸም ወር በኑሮ ላይ ያሉ 50 የሚባል ነገር የለም። ከፍቹ በኋላ ሊኩዴት ተደርጎ ከሊኩዴሽኑ በኋላ ነው 50 ብለን ማለት የምንችለው። እሺ ሌላኛው ክፍል identify the mechanisms designed by law for the ascertainment of paternity ቤተሰብ ወይም ወላጅነትን ለማጣራት ወይም ለማረጋገጥ በህግ ውስጥ የተቀመጡት ሜካኒዝሞች ወይም መንገዶች ምን ናቸው እነሱን በተመለከተ ዲስከስ አድርገን የሚል ነው። እንግዲህ ስለ ወላጅነት ስናወራ ወላጅ በእናት በኩል አለ በአባት በኩል አለ። በእናት በኩል ፕሩፍ መደረግ አለበት፣ በአባት በኩልም ፕሩፍ መደረግ አለበት። ነገር ግን በማተርናል ፊሊዬሽን የምንለው በእናት በኩል ያለው ማለት ነው። ስለሱ ስናወራ የትኛውም አይነት ሪሌሽን የሚመነጨው ከማተርናል ፊሊዬሽንን በማቋቋም ነው።
አንድ ሰው እናቱን ካወቀ በኋላ ነው ወንድሙን ሊያውቅ የሚችለው፣ እህቱን ሊያውቅ የሚችለው፣ አባቱን ሊያውቅ የሚችለው ወይም ሌሎች የትኛውንም አይነት ዘመዱን ሊያውቅ የሚችለው የእናቱ ዝምድና ከታወቀ በኋላ ነው። እናቱ ጋር ያለው ወላጅነት ከተረጋገጠ በኋላ ነው። የየትኛውም ዝምድና መነሻ ለእህትም ለእናትም ለአባትም ለወንድምም ለሌሎችም የእናት ወላጅነት ነው። የእናት ከታወቀ በኋላ ነው ሌሎቹ በሙሉ ከዚያ የሚመነጩ ስለሚሆኑ። ስለዚህ የሌሎቹም አሁን የአባትንም ጉዳይ በተከታዩ የምንመለከተው የሚሆነው እሱ ነው። የእናት ጉዳይ እናቱ ናት የሚባለው አንድ ሰው መውለድን መሰረት ያደረገ ነው። አሁን ላይ በእኛ ሀገር ሊስት መውለድን ነው። በሌሎች ሀገራት አሁን የሚነሱ ነገሮች አሉ። ሰዎች መውለድ ስለማይችሉ መውለድ ለሚችሉ ሰዎች እንቁላል ሰጥተው ደን እዛችኛዋ ሆድ ውስጥ ተጸንሶ ልጁ ይወለዳል። ነገር ግን የተሸከመቻችኛዋ ብትሆንም የወለደችው እንቁላሉ የዛችኛዋ ስለሆነ እናት የምትሆነው ያው ባለ እንቁላሏ ትሆናለች የሚሉ ሲስተሞች አሉ። በአርቲፊሻል ኢንሴሚኔሽን የሚደረጉባቸው ሁኔታዎች ይፈጠራሉ። በብዙ መልኩ ነገሮች እየተለወጡ ነው። ስቲል በእኛ ሀገር ስርዓት ግን በርዝ ላይ ነው የወለደች ሴት ናት እናት የምትሆነው። ስለዚህ አንዲት ሴት እንቁላሏ ለሌላ ሴት ሰጥታ ልጅ ቢወለድ እንቁላሉ የኔ ስለሆነ የኔ ልጅ ነው ልትል አትችልም። በህግ ውስጥ የወለደችው ሴት እናት እንደሆነች ግምት የሚሰጣትና መብት የተሰጣት ማለት ነው። ነገር ግን እናትነትንም ኮንቴስት ማድረግ ይቻላል፣ መቃወም ይቻላል። ኢንተረስት አለኝ ብሎ የሚያስብ ሰው ለምሳሌ ልጁ ተሰርቆ ቢሆን እናቱ አይደለችም ብላ ትክክለኛዋ እናት መታ ልትቃወም ትችላለች። ወይም ሌሎች አካላት እናት አይደለችም ብሎ የሚያስብ አካል ካለ መጥቶ የመቃወም መብት ህጉ ይሰጣል። ነገር ግን ያው ልጆች ቤተሰብ አላቸው መባሉን ፕሪፈር ያደርጋል ህጉ። የውሸት የሚሆን በምን መንገድ ቤተሰብ አላቸው መባሉ ፕሮቴክት የሚደረግ ነገር ነው። ገና እውነት ይወጣል በሚል ብቻ አሁን ያለውን ተቋቁሞ ያለውን የስታተስ ፓተርኒቲ ስታተስ ማፍረስ አይፈልግም። ስለዚህ ሞር ኦፍ ስትሪክት የሆነ ፖዚሽን ነው የሚከተለው በእንደዚህ አይነት ጉዳዮች ላይ። ስለዚህ ቅድሚያ የሚሰጠው የልጆቹ ቤተሰብ መኖር ወይም ቤተሰብ አለን ብለው ፊል እንዲያደርጉ ማድረጉን ነው። ነገር ግን አሳማኝ የሚሆኑ ነገሮች በዛ ውስጥ የሚወድቁ ነገሮች ካሉ ግን ስቲል እሱን ኮንቴስት ለማድረግ ብዙ የሚያስፈራ ነገር እንዳይኖር ህጉ ፍቃዱን ሰጥቷል። ሌላኛው እንግዲህ እዚህ ላይ የምንመለከተው አባትነትን በተመለከተ ነው፣ ወይም ፓተርናል ፊሊዬሽን የምንለው። ፓተርናል ፊሊዬሽን ስንል እንግዲህ ቅድም እንደነገርኳቸው አባትነትም የሚመነጨው የእናትነትን ዝምድና ካቋቋምን በኋላ ነው፣ ቅድም እንደገለጽ ነው። ስለዚህ ከነዛ ውስጥ አንደኛው እንግዲህ ፕሪዛምፕሽን ኦፍ ፓተርኒቲ የሚባል አለ። የአባትነት ግምት የሚሰጣቸው ሰዎች አሉ። የአባትነት ግምት የሚሰጠው ሰው ከእናቱ ጋር ወይም ከልጁ እናት ጋር ሴክሹዋሊ ኢንቲሜት የነበረ ሰው ወይም ደግሞ የእናትየዋ ባል የነበረ ሰው ነው እውቅናው ሊሰጠው የሚችለው። በኢሬጉላር ዩኒየን ውስጥ የነበረ ሰው ሊሆን ይችላል፣ በጋብቻም ውስጥ የነበረ ሰው ሊሆን ይችላል። ነገር ግን በዛ ሲስተም ውስጥ ያለ ሰው፣ በዛ ስርዓት ውስጥ ያለ ሰው ፕሪዛምፕሽን ኦፍ ፓተርኒቲ ይኖረዋል ወይም እንደ አባት ግምት ይሰጠዋል ማለት ነው። ስለ ፕሪዛምፕሽን ስናወራ በጋብቻና ኢሬጉላር ዩኒየን የሆኑ ነገሮች በህግ እውቅና የተሰጣቸው ሪሌሽኖች መሆን አለባቸው እንጂ በማንኛውም ሁኔታ ውስጥ ያለ ነገር እሱ ፕሪዛምፕሽን ኦፍ ፓተርኒቲ ሊባል አይችልም። አንዲት ሴት ከአንድ ሰው ጋር ብቻ ነው ሴክስ ልታደርግ የምታደርገው የሚል ፕሩፍ ቢኖር እንኳን እሱ በፕሪዛምፕሽን ኦፍ ፓተርኒቲ የመወሰድ እድሉ አነስተኛ ነው የሚሆነው። እነዚያ ሰዎች እንደ ጋብቻ እንደ ባልና ሚስት መታየት ይኖርባቸዋል። እሱ ደግሞ የሚመጣው አንድ በመጋባት ነው፣ ሁለተኛው ኢሬጉላር ዩኒየን ብለን በጠቀስ ነው መንገድ ነው። ሁለተኛው አክኖሌጅመንት ነው፣ ማመን፣ ልጅን አምኖ መቀበል ወይም አባትነትን ማመን የሚሰኘው ሁኔታ ነው። እሱም በተመለከተ የመጀመሪያው ላይ ወይም በፕሪዛምፕሽን የተቀመጠ ነገር ከሌለ የሚል ነው። በዋናነት በዛ የተቋቋሙ ነገሮች ከሌሉ፣ ለምሳሌ ባል ከሌለ ወደ አክኖሌጅመንት ሊመጣ ይችላል። ባል እያለ ግን ቅድሚያ የሚሰጠው ባል እያለ ሚስት ብትወሰልትና ብታረግዝ ከሌላ ሰው ቀጥታ መጥቶ አክኖሌጅመንት ኦፍ ፓተርኒቲ ያለ ሰው ልጅ ነው ቢል በመሰረታዊነት ተቀባይነት ኖሮት የሚወሰድ ነገር አይደለም። በዋናነት ዓላማው ምንድነው? ከጋብቻ ውጭ ያሉ ወይም ከጋብቻ ውጭ የተወለዱ ልጆች፣ በዝሙት በተለያዩ መንገዶች የተወለዱ ልጆች ያለ አባት እንዳይቀሩ አባት ማመን እንዲችልና አባትነታቸውን ማግኘት እንዲችሉ መፍቀድ ነው። ከዛ ውጭ ግን በፕሪዛምፕሽን ኦፍ ፓተርኒቲ ወይም ባል ሆኖ ሚስቱ ወስልታ ልጅ እንደተወለደ ያወቀ ሰው ዲሶም ሊያደርግ ይችላል፣ ወይም ልጅ አባትነቱን ሊክድ የሚችልባቸው የህግ ስርዓቶች አሉ። እሱን አብረን የምንመለከት ይሆናል ወደታች ስንደርስ። እንግዲህ አክኖሌጅመንት በምን መንገድ ሊደረግ ይችላል የሚለውን ጉዳይ ስንመለከት አንደኛው ሲቪል ስታተስ፣ የመዝገብ ሹም ኃላፊ ተብሎ የሚታወቁ ሰዎች እነሱ ፊት ቀርበው ቃሉን በመስጠት በመናገር ልጁ የሱ እንደሆነ በመናገር ሊያደርገው ይችላል። ሁለተኛው ሰዎች ኑዛዜ በሚያደርጉበት ጊዜ ልጃቸው እንደሆነ የሆነ ሰው ሊያስቀምጡ ይችላል። እሱኛውም አክሰፕተብል የሆነ በህግ ፊት ውጤት ሊኖረው የሚችል መንገድ ነው። ከዛ ውጭ በየትኛውም መንገድ ቢሆን በኦቶሪቲ ባለው ወይም ስልጣን ባለው አካል አቴስት የተደረገ ወይም ማህተም የተመታበት ሊሆን ይችላል፣ አውተንቲኬት የተደረገ ዶክመንት ሊሆን ይችላል።
በእነዛ መንገዶች ውስጥ ፕሩፍ ማድረግ ከተቻለ እና እንደዚህ አይነት ዶክመንቶች ከተገኙ ስቲል አክኖሌጅ እንዳደረገው ቅቡልነት ኖሮት ሊወሰድ የሚችልበት ነው። ሶ ይህ አክኖሌጅመንት መደረግ ያለበት ፐርሰናሊ በሰውየው ነው። ልጄ ነው ብሎ በሚያምነው አካል በዛ ሰው ቀጥታ ነው መደረግ ያለበት። ምሳሌ ሰውየው ከሞተ በኋላ አክኖሌጅ ሲያደርግ ልጆቹ አባታችንን ይመስላል ኦር ትመስላለች በሚል ብቻ አክኖሌጅ ማድረግ አይችሉም። ኦን ቢሃፍ ኦፍ ሂም አክኖሌጅመንት ሊሰጡ የሚችሉበት እድል ወይም መብትም የላቸው። ሌላው የልጁ መብትስ ጉዳይ በተመለከተ የሚል ነው። አክኖሌጅ ስለተደረገ ብቻ አባት ነው አይባልም። በተለይ እድሜው ደርሶ ከሆነ 18 ዓመት ከሞላው አባትህን ትቀበላለህ ወይስ አትቀበልም የሚል ጥያቄ መጀመሪያ ያስፈልገዋል። ልጁ ከተቀበለ ነው ከዛ በኋላ ሰውየው አክኖሌጅ ቢያደርግም ጭምር ልጁ ካልፈለገ ስቲል አባትነቱ ውጤት አይኖረውም። ወይም አባት ነኝ በሚል ብቻ ያ ልጅ የእሱ ልጅ ነህ ተብሎ ግዴታ ውስጥ የሚገባበት ሁኔታ የለም። ነገር ግን ህፃን ከሆነ በተለይ አሁን እንደተወለደ 18 ዓመት ሳይሞላው ከሆነ እናቱ በህይወት ካለች የእናቱ ማኒፌስቴሽን ነው የሚሆን። እናቱ ትቀበላለች ወይስ አትቀበልም? እናቱ አባት ነው ብላ ከተቀበለች አባትነቱ ይቀጥላል። አንደኛው እንግዲህ አሁን አክኖሌጅ ካደረገ በኋላ አንድ ሰው ልጅ ነው ብሎ ከተቀበለ በኋላ የሆነን ሰው መልሶ ደግሞ ልጅ አይደለህም ማለት አይችልም። ምክንያቱም የልጁ ሞራል ላይ ችግር ስለሚፈጠር። ስለዚህ አክኖሌጅመንት ኢትስ ነን ሪቮካብል ነው። ሪቮክ ሊደረግ የሚችልባቸው ሁኔታዎች አሉ። ወይን ይሄን አክኖሌጅመንት ወይም ልጅ ነው ብሎ ያመነው ሰው ህፃን ከሆነ 18 ዓመት ያልሞላው ልጅ ከሆነ አባት የተባለው 18 ዓመት ሲሞላው ነው በሚል ሪቮክ ሊያደርግ ይችላል። ይሄ የተፈቀደ ነው። ሁለተኛው አነልመንት ኦፍ አክኖሌጅመንት ነው። አንል ሊደረግ ወይም ሊፈርስ የሚችልባቸው ሁኔታዎች አሉ። ሰውየው ተገድዶ ሊሆን ይችላል። ሰምታይምስ ልጅ ነው ብሎ እንዲናገር አስገድዶት ሊሆን ይችላል። ሰዎች እንዲጽፍ አስገድዶት ሊሆን ይችላል ወዘተ። እነዛ ነገሮች በተረጋገጡ ጊዜና እውነት ሆነው በተገኙ ጊዜ ሰውየው ልጅነቱ ወይም አባትነቱን የመካድ ወይም የማንሳት መብት ተሰጥቶታል በህጉ መሰረት። ሌላኛው እንግዲህ ጁዲሻል ዲክላሬሽን ነው። እንግዲህ አንድ ልጅ ሁለት አባት ባንዴ ሊኖረው አይችልም። አትሊስት ቴክኒካሊ ሌጋሊ ስፒኪንግ፣ ሜዲካሊ አይ ሃቭ ኖ አይዲያ፣ አትሊስት ሌጋሊ ስፒኪንግ ግን ሁለት አባት ሊኖረው አይችልም አንድ ልጅ። ስለዚህ እንደዚህ አይነት ሁለት አባት ግጭት ሊነሳ ይችላል። ሁለት ሰዎች አክኖሌጅ ማድረግ ሊፈልጉ ይችላሉ። የመሳሰሉት በተለያየ መንገድ ጥያቄዎች ሊነሱ ይችላሉ። እነዚህ አይነት ነገሮችን ፍርድ ቤት ቀርበው ፍርድ ቤት ጁዲሻሊ ዲክሌር ሊያደርግ ይችላል። በትክክል የቀረበው ማስረጃ የቱ ነው በሚለው እሱን መዝኖ ውሳኔ የሚያሳልፍበት ሁኔታ ይፈጠራል። ሞር ኦፍ የኛው የጁዲሻል ዲክላሬሽኑ ኢትስ ሜቶድ ኦፍ ሬጉሌቲንግ ኮንፍሊክት ኦፍ ፓተርኒቲ። ሌላው እንግዲህ እዚህ ጋር ብለን የምንመለከተው ዲስኦኒንግ ነው፣ ልጅን መካድ። በዚህ መንገድ የመጣንባቸውን ነገሮች እውቅና ከሰጠን በኋላ ልጆች ሌጂቲሜት የሆኑ ነገሮች እንዲኖሩ መብት ከተሰጠ በኋላ ለማቋቋም ነገር ግን ደግሞ ትክክል አይደለም ተብሎ የሚታሰቡ ነገሮች ካሉ ዲስኦን እንዲያደርግ እድል ይሰጣል። አባት የሆነ ሰው አባት እንዳልሆነ ሲያረጋግጥና ሲያውቅ ልጁ መካድ እንዲችል ወይም አባትነቱ እንዲወርድለት መጠየቅ እንዲችል ህጉ መብት ሰጥቷል ማለት ነው። እንግዲህ አንደኛው ፕሩፍ የምናደርግበት ፊሌሽንን በምንድን ነው? የመጀመሪያው እንግዲህ የልደት ሰርቲፊኬትን በመውሰድ ነው። ልደት ሰርቲፊኬት ካለ ልደት ሰርቲፊኬት በቀላሉ ፕሩፍ ሊያደርግልን የሚችል ነው። ሁለተኛው ልደት ሰርቲፊኬት ከሌለ ወይም ከጠፋ ወዘተ በስታተስ መልክ ስለሚታይ በምስክርም ልናስረዳ እንችላለን። ኦር በመሳሰሉት መንገዶች ፍርድ ቤት በሚፈቅደው እንደዚሁ ተጽፎ የተገኙ ነገሮች ኦር የመሳሰሉት ወዘተ ማስረዳት የምንችልባቸው መብቶች አሉ። ነገር ግን በዋናነት ሪከርድ የተደረገ የበርዝ ሰርቲፊኬት ሊኖር ይችላል። የመሳሰሉት ዶክመንተሪ የሆኑ ኤቪደንሶችን በመጠቀም ማስረዳት እንድንችል ቅድሚያ እድሉን ይሰጠናል። ሌላኛው ዲስከስ the rationale behind adoption and the obligation to supply maintenance የሚለውን ጉዳይ ነው። ይሄኛው ከጉዲፈቻና የሰፕላይ ኦፍ ሜንቴናንስን በተመለከተ ዲስከስ የምናደርግበት ነው። ቤተሰቦቹን መርዳት በተመለከተ ማለት ነው። ሰፕላይ ኦፍ ሜንቴናንስ የምንለው እንግዲህ ከምን መጣ የሚል ነው። ኦብሊጌሽን ቱ ኦፍ ሰፕላይ ሜንቴናንስ በምን ምክንያት አሁን አንድ ቤተሰባችሁ ተጎድቶ ብታገኙት ታሞ ብታገኙት ያን ቤተሰባችሁን የመርዳት ኃላፊነት አለባችሁ፣ ግዴታ አለባችሁ። ከዚያም የሚመነጭ ነው። አንደኛ እነዚህ ግዴታ አለባችሁ ተብሎ የተቀመጡት ሰዎች በጣም ቅርቦቻችሁ ናቸው። ምሳሌ ብንመለከት ሚስትህ፣ ወደ ላይ የሚቆጠሩ ቤተሰቦችህ፣ እናት አባትህ፣ ልጆችህ፣ እህቶችህና ወንድሞችህ ናቸው። እነዚህን ተቸግረው እያየህ ማድረግ ማትችልባቸው ወይም ማድረግ ማትፈልግባቸው ሲቹዌሽኖች አሉ ተብሎ ግምት አይወሰድም። ስለዚህ ለነዚህ ሰዎች እገዛ ማድረግ አለበት። ተቸግረው ኒዲ ሆነው በተገኙ ጊዜ ለሰርቫይቫል የሚያስፈልጋቸው ነገር በተፈጠረ ጊዜ አንተ አቅሙ ካለህ አቅምህን መሰረት ባደረገ መንገድ ማገዝና መርዳት መቻል አለብህ። አንተ እየበላህ እነሱ ተርበው ማደር ስለሌለባቸው ያንን ኃላፊነት የሚፈጥር ነው። እነዚህ ኢቭን የሰፕላይ ሜንቴናንሶቹ ባለዕዳዎች ሊወስዷቸው አይችሉም። አንድ ሰው ድሃ ሆኖ የሚበላው አጥቶ ተቸግሮ ነገር ግን ልጁ እየረዳው ከሆነ ልጅ ይረዳሃልና ገንዘብ ብሎ የልጁን ገንዘብ ለዕዳ ማስያዣ መጠየቅ አይችልም። ይሄ በፍጹም የተከለከለ ነው። ቢኮዝ እነዛ የገንዘብ እርዳታ የሚደረገው ፎር ላይክ ሰርቫይቫል ነው፣ ለመብላት፣ ለልብስ፣ ሄልዝ ኬር፣ ለትምህርት
የመሳሰሉ መሰረታዊ የሚባሉ ነገሮች ላይ ስለሆነ እነዛን ነገሮች ቀምቶ ገንዘቡን ለሌላ ሰው በሲቪል ኦብሊጌሽን ላለው ሰው መስጠት የሚፈቅድ አይደለም። ስለዚህ እነዛ ነገሮች የተፈቀዱ አይደሉም በመርህ ደረጃ አትሊስት። ሁለተኛው የጉዲፈቻን ስንመለከት ጉዲፈቻን የምናየው እንግዲህ ብዙ ዴፊኒሽን የሚያስፈልገው ነገር አይደለም። ማን ነው ጉዲፈቻ ሊወሰድ የሚችለው ሊደረግ የሚችለው? 18 ዓመት ያልሞላው ልጅ መሆን አለበት። 18 ዓመት የሞላውን ሰው ጉዲፈቻ መውሰድ አይቻልም። አንድ ሁለተኛው ጉዲፈቻ ማድረግ የሚችል ሰው 28 አትሊስት 25 ዓመት ሊሆን ይገባል። የተጋቡ ሰዎች ከሆኑ ሁለቱም 25 ላይሞላቸው ይችላል፣ ችግር የለውም። አንደኛው ግን አትሊስት 25 ዓመት ሊሞላው ይገባል። ሶ ኢፌክቱ ምንድነው የሚሆነው? ጉዲፈቻ ከተወሰደ በኋላ ከነበረው ከዋናው ፋሚሊ ጋር ያለው ሪሌሽን አይቋረጥም። ሁለት ቤተሰብ ይኖረዋል ማለት ነው። ኢፌክቱን በተመለከተ የጉዲፈቻ ያደረገው ሰው የዛ ልጅ ሆኖ ይቆጠራል። ከልጆቹ እኩል ነው የሚቆጠረው። ነገር ግን ውጤትን በተመለከተ ሌሎች አካላትም አፕሩቭ ማድረግ አለባቸው ልጁ በሌሎችም ዘንድ እንደ ልጅ እንዲቆጠር። ምሳሌ የእኔ ልጅ አዳፕት ማድረግ ብፈልግ የእኔን እናትና አባት አያቶች ብሎ መጥራት እንዲችል ወይም መካፈል እንዲችል የእነሱን ንብረት ወዘተ የኔ እናትና አባትም አክኖሌጅ ሊያደርጉት ይገባል፣ ወይም ፈቃዳቸውን ሊሰጡ ይገባል። ለዛ ልጅ አዳፕሽኑን ፈቃድ ሊሰጡት ይገባል ማለት ነው። ሶ የጉዲፈቻ እንትን ከተደረገ በኋላ አንለስ የልጁን ችግር የማይፈጥር ከሆነ የልጁን ሜንታሊቲ አፌክት የማያደርግ ከሆነ ሪቮክ የሚደረግ ነገር አይደለም። የውጭ አካላትን በተለይ ወደ ሀገር ውስጥ አዳፕሽን ቅድሚያ መስጠት የሚባሉ ፕሪንሲፕሎች ነበሩ። አሁን ላይ የውጮቹ አካላት የሆኑ ተመሳሳይ ስርዓት ነው የሚከተለው። ዋናው ነገር ልጁ ቢያድግ ምን አይነት ኢንቫይሮንመንት ውስጥ ነው የሚያድገው፣ የተሻለ ህይወት ያገኛሉ የሚለውን ጉዳይ ዲተርማይን ማድረግ ነው የሚሆነው። የተጋቡ ሰዎች ወይም ያልተጋባ ሰው ሚስት የሌለው ሰው ባል የሌላት ሴት አዳፕሽን ማድረግ ትችላለች ወይ የሚል ጥያቄ ሊነሳ ይችላል። በህግ ውስጥ እንደ ሪኳርመንት የተቀመጠ ነገር አይደለም። ነገር ግን ፕራክቲካሊ ቤተሰብ የሆኑ ሰዎች ወይም የተጋቡ ሰዎች ፕሪፈር ይደረጋል። አንድ ሰው እናትና አባት ባለበት ቤት ውስጥ ቢያድግ ይመረጣል። በመርህ ደረጃ አንድ ያላገባ ሰው እና ሁለት ላይ የተጋቡ ሌሎች ሰዎች ቢመጡ ዴፊኒትሊ በሌሎች ነገሮች እኩል ከሆኑ ማግባታቸው እንደ ፕላስ ፖይንት ተወስዶ ልጁን እነሱ እንዲወስዱትና እንዲያሳድጉት እድሉ የሚሰጥበት ስርዓት እንዳለ ይገለጻል። ልጆችን በተመለከተ ልጅ የሌለውና ልጅ ያለው ዋናውና መሰረታዊ ነገሩ ምንድነው ማየት ያለብን? እንደዚህ ነገሮች ሲነሱ ልጁን አፌክት ሊያደርገው ይችላል ወይ? አሁን ምሳሌ አንዲት ሴት የ7-8 ዓመት ልጅ ገና የተወለደ ህፃን ልጅ ያለበት ቤት ብትሄድ ፕሮባብሊ ሰራተኛ ሊያደርጓት የሚችሉበት ሁኔታ ሊፈጠር ይችላል። ስለዚህ እንደዚህ አይነት ነገሮች ልጅ ጠባቂ አድርገው ሊያስቆሯት ይችላሉ። እነዚህ አይነት ነገሮችን ኮንሲደር ማድረግ ይገባል እንጂ ልጆች መኖራቸው በራሱ የአዳፕሽን ወይም የጉዲፈቻ ጉዳዩን ፕሮብሌማቲክ እንዲሆን አያደርገውም። ኢፌክት ዋይዝ እንዳልኳችሁ ቅድም ጋብቻ ላይ ኢፌክት ይኖረዋል። ምሳሌ አንድ ሰው አዳፕት ያደረጋትን ልጅ ማግባት አይችልም። እዛ የተጋቡት የሰውየው ልጆች እና አዳፕት የተደረገችው ልጅ ማግባት አይችሉም። እህትና ወንድም ናቸው። ልጅ ሆነች ማለት ነው። የእሱን ልጆች ማግባት የሚከለከሉ ሰዎች በሙሉ ያችን በጉዲፈቻ ያመጣትንም ልጅ ማግባት እንዳይችሉ ህግ ይከለክላቸዋል። በጋብቻ መንገድ ውጤት አለው፣ በውርስ መንገድም ተካፋይ ነው የሚሆነው። ከዛ በመቀጠል እርዳታ በሚያስፈልግ ጊዜ ቅድም እንዳነሳነው ሰፕላይ ሜንቴናንስ በሚያስፈልግ ጊዜ እንደ ልጆቹ ስለሚቆጠር ለልጆቹ መደረግ ያለበት ነገር ለዚህኛውም መደረግ እንዲኖርበት ህግ ያስገድዳል። እንግዲህ ከዚህ መጀመሪያ አካባቢ ሲጀምር እንደገለጽኩ እንደነበረው በዋናነት የተቀመጡት ጥያቄዎች ሊመለሱ ይገባል ተብለው በብሉፕሪንቱ ላይ የተቀመጡት እነዚህ ጥያቄዎች ናቸው፣ እነዚህ ነጥቦች ናቸው። ነገር ግን እነዚህ በቂ ናቸው ብዬ አላሰብኩኝም። በጥቅሉ ስለዚህ ጉዳይ ወይም ስለ ቤተሰብ ህግ ጉዳይ ልንመለከታቸው የሚገቡ ጉዳዮች ምን ምን ናቸው የሚለውን በተወሰነ መንገድ ነካ ለማድረግ ሞክራለሁኝ። ሙሉ በሙሉ ላልሄድበት እችላለሁ፣ ነገር ግን አንዳንድ ነገሮችን ለመመልከት ሞክራለሁ። እሱን በመመለከትበት ጊዜ እንግዲህ በሶስት መንገድ ላስቀምጣቸው እችላለሁ። የመጀመሪያው ከጋብቻ በፊት ያለው ፓርት ምንድን ነው፣ እዛ ውስጥ መሟላት ያለባቸው መደረግ ያለባቸው ነገሮች ወዘተ ምንድን ናቸው የሚለውን ጉዳይ መመልከት ነው፣ ፕሪሜሬጅ። ሁለተኛው ሜሬጅ ውስጥ ነው፣ ጋብቻ በራሱ በምን መንገድ ይፈጸማል፣ እንዴት ይፈጸማል፣ ምን አይነት ውጤቶች ይኖሩታል ወዘተ የመሳሰሉት ነገሮችን እንመለከትበታለን። እሱ ጋብቻ ልንለው እንችላለን። ሶስተኛው ፖስት ሜሬጅ የምንለው ወይም ዲቮርስን ተከትሎ የሚመጣ ነው። ፖስት ሜሬጅ ላይ ከጋብቻ በኋላ ወይም ጋብቻቸውን ኑረው በተለያየ መንገድ ሊበቃቸው ይችላል ሰዎች። የሚፈርስባቸው አጋጣሚዎች ይፈጠራሉ። እንዳልኳቸው በህግ ሊፈርስ ይችላል፣ በፍቺም ሊፈርስ ይችላል። እሱን በተመለከተ እንመለከታለን። ዲቮርስ ምን አይነት ውጤቶች ይኖሩታል የሚለው እንመለከትና ከዛ በዘለለ ደግሞ ኢሬጉላር ዩኒየን ወይም ደግሞ ይሄ ሳይጋቡ አንድ ላይ መኖር የሚለውን ጉዳይ በተመለከተ ምንድነው የሚለውን ሰምሃው የሆነ ጥቅል የሆነ ነገር ለማየት እንሞክር። እንግዲህ ጋብቻ ውል አይደለም፣ ምክንያቱም ገንዘብን የተመለከተ ነገር ስላለ አይደለም። ውል አንደኛውና መሰረታዊ ኤሌመንቱ ሰዎች የሚያደርጉት ስምምነት ገንዘብ ነክ መሆን አለበት። ጋብቻ ውስጥ ሲገባ ግን ገንዘብን መሰረት ያደረገ አይደለም። ይሄ ማለት ግን ገንዘብ ነክ ግንኙነት የላቸውም ማለት አይደለም። ከዚህ በፊት ለመጥቀስ እንደሞከርኩት የጋብቻ ውል ይኖራል። የጋብቻ ውል
ሰዎች ወደ ትዳር ከመምጣታቸው በፊት ይዘውት የነበሩትን ንብረት እንዴት እንደሚያስተዳድሩ፣ ንብረታቸውን በተመለከተ ማን ምን ንብረት የመሳሰሉትን ጥያቄዎች ሴትል የሚያደርጉበት ዶክመንት ነው የጋብቻ ውል እንጂ ለዚህን ያክል ጊዜ የምናገኘው ገንዘብ የኔ ነው፣ አንቺ የምታገኘው ገንዘብ የራስሽ ነው የሚል ስምምነት መስማማት አይችሉም። እንደዚህ አይነት ስምምነት ማድረግ አይችሉም። እንደውም ከዚህ በፊት እንደ የጋብቻ ውል ላይ ምን አይነት ጥያቄ ነበር? ፍቺ እንዲደረግ ጥያቄ ያነሳ ሰው ወይም ፒቲሽን ያነሳ ሰው ሙሉ የንብረት መብቱን ያጣል የሚል ስምምነት ማድረግ ቢፈልጉ ማድረግ ይችላል ወይ የሚል ነው። እንደዚህ አይነት ጥያቄዎች ነበሩ። ከአንዳንድ ጓደኞች ጋር ለማውራት ጥረት አድርጌ ነበር፣ ግን ሀሳቡ የተለያየ ነው በሁለት መንገድ። የኔ ሀሳብ ፐርሰናሊ እንደዚህ አይነት ስምምነቶች መፈቀድ የለባቸውም። ቢኮዝ አንድ ሰው ገንዘቤን አጣለሁ በሚል ፍራቻ ብቻ ጋብቻ ውስጥ እንዲቆይ ማድረግ ነው። ስለዚህ አንደኛው የራይት ቱ ዲቮርስን የሚጥስ ነው የሚል ሀሳብ ነው። በሌላ በኩል ደግሞ ኖትስ ነፃነታቸው ነው፣ ውል ነው። ይሄ ከተስማሙ ምንም ይሄ ነው ብሎ ሊሚት የሚያደርገው ነገር የለም። ስቲል የጋብቻ ውል ነው፣ ስቲል ንብረታቸውን ነው። እንደዚህ ካደረግ ሙሉ ንብረት ላይክ ንብረትን ታጣለህ፣ ኦር ንብረት እንደዚህ ይሆናል ነው። ሶ ፍቺውን ሳይሆን ንብረቱን የተመለከተ ስምምነት ነው ያደረጉት የሚል ነው። ለእኔ ደግሞ ፍቺውን የተመለከተ ስምምነት ነው ብዬ ስላሰብኩኝ በጋብቻ ውል እንደዚህ አይነት ስምምነቶች ማድረግ አይችሉም የሚል እምነት አለኝ። እሱን ወደፊት ሁኔታዎች ሲፈጠሩ የምናየው ይሆናል። ነገር ግን ፕሪሜሬጅ ላይ ስንመለከት መሟላት ያለባቸው ነገሮች አሉ። ከጋብቻው በፊት እድሜን በተመለከተ 18 ዓመት በላይ የሆናቸው ሰዎች መሆን አለባቸው። ሰምታይምስ በልዩ ሁኔታ 16 ዓመት ሊፈቀድ የሚችልባቸው ሁኔታዎች አሉ። ሰዎች መገኘት አለባቸው በውክልና እንዲሁ በተለየ መንገድ ኤክሰፕሽናል የሚፈቀድባቸው ሁኔታዎች አሉ። ካልሆነ ግን በአካል መገኘት አለባቸው ሰዎቹ ጋብቻውን ለመፈጸም። ኤንድ ከእድሜ ውጭ ዝምድና በተመለከተ አንድ ሰው ከእህቱ ጋር ሊጋባ አይችልም፣ ከወንድሙ ጋር፣ ከእናት ከአባቱ፣ ከጉዲፈቻ እህት ወንድሙ፣ ከአክስቱ፣ ካጎቱ ከዛ በኋላ ያሉ አካላትን ነው ሊያገባ የሚችለው። ወደ ላይ ያሉና ወደ ታች ያሉትን ማግባት አይችልም። ወደ ጎን እህትና ወንድም፣ አክስትና አጎትን ማግባት እንደማይችል ያስቀምጣል። እነዚህ አይነት ሪኳየርመንቶች መሟላት አለባቸው። ነገር ግን እነዚህ ሪኳየርመንቶች ሳይሟሉ ቀርተው አንድ ሰው እድሜው ሳይደርስ የተጋባ ከሆነ ኦር ዘመድ የሆነን ሰው አግብቶ ቢሆን ጋብቻው ከነመጀመሪያው በቃ ውድቅ ነው የሚባል አይደለም። ፈራሽ ይሆናል። ጥያቄው በተነሳ ጊዜ የሚመለከተው አካል ጥያቄውን ባነሳ ጊዜ ጋብቻው ፈራሽ የሚሆንበት እድሉ ሰፊ ነው ከተረጋገጠና እነዚያ ሪኳየርመንቶች እንዳልተሟሉ ከታወቀ። ነገር ግን ከመነሻው ገና ፈራሽ ነው የሚል ውሳኔ ላይ የሚያስደርስ ጉዳይ አይሆንም። እሱም በጥንቃቄ መመልከት ያስፈልጋል። ባጭሩ ኢትዮጵያ ውስጥ ቮይደብል እንጂ ቮይድ የሆነ ሜሬጅ የለም። ቮይድ ስንል ከመነሻው ምንም አይነት ኢፌክት ሊያመጡ የማይችሉ ማለት ነው። ኢቨን አንድ ሰው እህቱን ቢያገባ ሜሬጁ ቮይደብል ነው የሚሆነው። ሰው በጋብቻቸው ሂደት ውስጥ እያሉ ንብረት አፍርተው ከሆነ ያንን ንብረታቸውን ስቲል ባልና ሚስት ሲፋቱ እንደሚካፈሉት ነው የሚካፈሉት። ልክ ፕሮፐርቲ ዋይዙ ያለውን ውጤት በተመለከተ በደንብ ሬጉሌት ማድረግ የሚችሉበት ወይም መብታቸውን መጠየቅ የሚችሉበት ሁኔታዎች ይፈጠራሉ እንጂ ሙሉ በሙሉ ቮይድ ተደርጎ እንዳልነበር ይቆጠራል የሚል ድምዳሜ ውስጥ የሚያስገባ አይደለም። ከዛ በተጨማሪ እንግዲህ ስለ ቅድመ ጋብቻ ስናወራ እጮኝነት እንደምናነሳው በእርግጥ በፌዴራል ሕጉ ውስጥ እጮኝነት እውቅና አልተሰጠውም። ነገር ግን በተለያዩ የቤተሰብ ሕጎች ውስጥ በተለይ በክልሎቹ እጮኝነት እውቅና ተሰጥቶታል። ሞር ኦፍ የውል ኢሹም ተደርጎ ሊወሰድ ይችል ይሆናል በፌዴራል መንግስቱ። ነገር ግን በክልል ህገ መንግስት ቤተሰብ ሕጎች ውስጥ ቤትሮታል ወይም እጮኝነት እውቅና ተሰጥቶታል። በዚህ ሂደት ውስጥ ምንድነው አንድ ሰው ሚስቴ ትሆናለች ብሎ ያሰባትን ሴት ለእጮኝነት ቀለበት ሊያስር ይችላል፣ ኦር የእጮኝነት ውል ሊያደርግ ይችላል። ያ ውል የተወሰነ ጊዜ ነው ሊቆይ የሚችለው፣ ይገስ 2 ዓመት ይመስለኛል። በዚያ ሂደት ውስጥ የማይስተካከል ከሆነ ግን ኦር አንደኛው ሆነ ብሎ ካፈረሰ፣ ምሳሌ እጮኝነት ተብሎ ሚስት ሴቷ ከሌላ ሰው ጋር ብትል ኦር መጋባት ባትፈልግ ያ ሰው እሷን ተማምነው ያወጣቸው ወጪዎች ለቀለበት ሊሆን ይችላል፣ ለጋብቻ ዝግጅት ሊሆን ይችላል፣ ለተለያዩ ነገሮች ያወጣቸውን ወጪዎች መክፈል ይኖርባታል። እነሱ መመለስ ይኖርባታል፣ መክፈል ይኖርባታል፣ ኮምፐንሴት ማድረግ ግዴታ ይኖርባታል የሚል ጥቅል የሆኑ ከውል ጋር ተመሳሳይነት ያላቸው ነገሮችን ያስቀምጣል። በዋናነት ስለ ቤትሮታል ስናወራ ሌላ ፕሪሜሬጅ ላይ ልናነሳ የምንችለው ነገር ሌላው እንግዲህ ሁለተኛው እንግዲህ ሰዎቹ ጋብቻ ገቡ እንበል። ጋብቻ ከገቡ በኋላ ስለ ጋብቻ ማየት ያለብን ነገር ምንድን ነው? ጋብቻ ውስጥ እንግዲህ ጋብቻ በራሱ በ3 መንገዶች ሊከናወን ይችላል። ጋብቻ አንድ ነው፣ ነገር ግን በ3 መንገዶች ሊደረግ ይችላል። ከነዛ ውስጥ በባህል ሊደረግ ይችላል ከስተም፣ ሁለተኛው ሪሊጅን፣ ሶስተኛው በመንግስት ተቋማት ወይም በመዘጋጃ የመዘጋጃ ጋብቻ ምንድነው ማለት ነው። በእነሱ መንገዶች ሊደረግ የሚችልባቸው እድሎች አሉ። ከነዚህ ከሶስቱ በአንዱ ከተደረገ ጋብቻው ህጋዊ ይሆናል። ነገር ግን እያንዳንዳቸውን በሃይማኖት ከሆነ ምሳሌ የኦርቶዶክስ ቤተክርስቲያን ብንወስድ በቁርባን ከሆነ በቁርባን፣ በተክሊል ከሆነ በተክሊል እነሱን አሟልቶ የተደረገ ጋብቻ መሆን አለበት እንጂ ላይክ ሰርጋችሁ ላይ አንድ ቄስ ተገኝተው ቀለበቱን ባርከው ስላደረጉላችሁ በኦርቶዶክስ ስርዓት መሰረት ተጋብተዋል አይደለም የሚባለው። ያ በባህል ተጋብተዋል፣ በባህል ስርዓት ተጋብተዋል ነው ሊያስብል የሚችለው። በቤተክርስቲያን ስርዓት ከተባለ አይደር በቁርባን አይደር በተክሊል ቤተክርስቲያን ውስጥ ሄዶ መጋባት መቻል አለበት ማለት ነው። የሃይማኖቱን ስርዓቶች በሙሉ የጠበቀና የተከተለ የጋብቻ ስርዓት ማድረግ አለበት። በባህልም ስንሄድ እንደዛው
በሲቪል ሬጅስትሪ ሲሆን ደግሞ በመዝገብ ሹም ፊት በሚሆንበት ጊዜ ምስክሮችም ያስፈልጋሉ። እዛው ሄዳችሁ ሴሌብሬት ተደርጎ እዛው መዘጋጃ ምስክሮች አሉ፣ ምስክር ተደርጎ ወዘተ የሚደረግ የጋብቻ አይነት ነው። እንግዲህ ጋብቻ ሰዎች ከተጋቡ በኋላ የሚያመጣው ኢፌክት ምንድነው የሚል ነው። የሚያመጣው ኢፌክት የመጀመሪያው ይሄ ግለሰባዊ ህይወታቸውን በተመለከተ የሚያመጣቸው ኢፌክቶች አሉ፣ ፐርሰናል ኢፌክትስ ኦፍ ሜሪጅ የምንላቸው ናቸው። በሁለተኛ ደረጃ ፔኩኒያሪ ኢፌክትስ ኦፍ ሜሪጅ የምንላቸው በተለይ ይሄ ከንብረት ጋር የተያያዙ ነገሮች ናቸው። ስለ ፐርሰናል ኢፌክት ስናወራ ሪስፔክት መደራረግ፣ ሰፖርት የመደራረግ፣ አሲስት የመደራረግ ኃላፊነት አለባቸው። ኮኦፕሬሽን የምንለው ማለት ነው። እንዲተባበሩ እንዲተጋገዙ ነው ያ ጋብቻ የተፈጠረው። ስለዚህ አንደኛው ኃላፊነታቸው እሱ ነው። ለዛም ነው ምሳሌ አንደኛው ስራ እየሰራ ሊሆን ይችላል፣ እሷ ቤት ውስጥ ብትሆን እሷ እየሰራች እሱ ቤት ውስጥ ቢሆን ገንዘቡን የሚያመጣው እሱ ስለሆነ እሱ ነው ንብረቱ ሊባል አይችልም። ጋብቻ ውስጥ እስካለ ድረስ የአእምሮ ሰላም እንዲኖረው እሷ ናት የምታደርገው። ቤት መጥቶ ሲገባ ደስተኛ እንዲሆን፣ አእምሮ በደንብ ስራው ላይ ፈንክሽን ማድረግ እንዲችል የራሷ የሆነ አስተዋጽኦ አላት ተብሎ ስለሚታሰብ እሱም በዛው መንገድ የእሷ ስራ ላይ አስተዋጽኦ አለው ተብሎ ስለሚታሰብ ነው ገንዘባቸው በጋብቻ ውስጥ የሚያገኙት በተለይ ደሞዝ እና ሌሎች ነገሮችን በተመለከተ የጋራ ነው። በምንም መንገድ ቢሆን የጋራ ንብረታቸው እንደሆነ ነው ኮንሲደር የሚደረገው የሚል የሚያስቀምጠው። ሁለተኛው ቤተሰባቸውን በተመለከተ ነው። ልጆች ፋሚሊን በተመለከተ የእሷን ፋሚሊዎች የእሱ ፋሚሊዎች በተመለከተ ኃላፊነቶች ይመጡባቸዋል ከጋብቻ ጋር በተያያዘ ማለት ነው። ሌላው አንድ ላይ መኖር አለባቸው። ኮሃቢቴሽን ነው አንደኛው የጋብቻ ፐርፐዝም ልንለው እንችላለን። አንደኛው ውጤት ነው የሚሆነው ሰዎች አንድ ላይ መኖር አለባቸው። እንግዲህ ኮሃቢት ሲያደርጉ አንጀስቲፋያብል የሆነ ሴክሹዋል ሪፊውዛል ሊኖር አይገባም ነው። ይሄ የጋብቻ ኦብሊጌሽኑን ቫዮሌት የሚያደርግ ይሆናል። ኢትዮጵያ ውስጥ እንግዲህ ባል ሚስቱን እንደፈረ ኦር ሚስቱ ባሏን እንደፈረች አይባልም፣ የለም። በመድፈር የሚያስጠይቅ አይደለም። ምሳሌ አሁን አንድ ሰው እሷ ሳትፈልግ ቀርቶ በግድ የግብረ ስጋ ግንኙነት እንድታደርግ ቢያደርጋት ባሏ ስለሆነ ደፈራት አይባልም። ደፈራት የሚለውን ቃል አንጠቀምም። ነገር ግን በሌላ መንገድ ሊጠየቅ የሚችልባቸው ሁኔታዎች አሉ። በወንጀልም በፍትሐ ብሔር አካል ላይ ጉዳት በማድረስ ወዘተ ወዘተ የመሳሰሉት ነገሮች ቢኮዝ አንደኛው ሲቪል ውስጥ ከሚመጡት ነገሮች ውስጥ ፕሪዛምፕሽን ነው። እኔ እንደዛ ባድርግም እምቢ አትልም ብዬ ነው፣ ሚስቴ አይደለች ብዬ ነው የሚል ነው። ነገር ግን እምቢ ካለች በኋላና ፍላጎቷ እንዳልሆነ በዛ ሰዓት ከገለጸች በኋላ ካደረገው ሊያስጠይቁት ይችላሉ። ነገር ግን ስቲል ይሄን ነገር ሬፕ ብለን ለመጥራት አንችልም ጋብቻ ውስጥ ስላሉ። እሱም ቢሆን እሷም ብትሆን አንጀስቲፋያብሊ አላረግም የሚል ምክንያት የሌለው በቃ ደስ አልፈልግም አይነት እንትኖች መኖር የለባቸውም የሚል ነው። ይሄ አሁን ከሴት ጋር ተያይዞ ስለሚነሳ ብቻ ነው እንጂ ከወንድም ጋር ቢሆን እሱ ካልፈለገ አልፈለገም የሚባል ነገር አይሰራም። ይሄ ኃላፊነት ነው፣ ግዴታ ነው። እሱን በተመለከተ ሌላኛው መተማመን ነው። ፊደሊቲ ኃላፊነት አለባቸው። ካገባ በኋላ ሰው እንደፈለገ ወጥቶ ከፈለገው ሰው ጋር እንደዚህ ማድረግ አይችልም። ካገባ በኋላ አንድ ሰው ከሌላ ሴት ጋር ወይም አንድ ሴት ከሌላ ወንድ ጋር ግንኙነት ካደረገች እና ከተረጋገጠ በወንጀል ጭምር ያስጠይቃል። ሌላው ፔኩኒያሪ ወይም ንብረትን በተመለከተ ያለው ኢፌክት ነው። ንብረትን በተመለከተ እንግዲህ እንደተነጋገርነው ወደ ጋብቻ ከመምጣታቸው በፊት የነበራቸው ንብረቶች የግላቸው እንደሆኑ እንዲቆዩ መስማማት ይችላሉ፣ የጋራ እንዲሆኑላቸው መስማማት ይችላሉ። ነገር ግን ስቲል አንድ ሰው መኪና ይዞ ወደ ትዳር ቢገባ እና ያ መኪና የሚያስገባው ገቢ ስቲል የጋራቸው ነው የሚሆነው። መኪናው የራሱ ነው፣ ያ መኪና የሚያስገባው ገቢ ግን ከዛ በኋላ የጋራ ንብረታቸው እንደሆነ ነው የሚቆየው። ተሽጦ አሁን ያ መኪና ቢሸጥ በድንገት መሀል ላይ ያሉ ጋብቻቸው ላይ እንደገና ሄዶ ፍርድ ቤት መኪናዬን ስለሸጥኩትና እንደዚህ ስላደረግኩ ይሄን ያክል ገንዘብ የግል ንብረቴ ነው በሚል መዝገብልኝ ብሎ በፍርድ ቤት ማስመዝገብ መቻል አለበት እንጂ አንዴ መኪናውን ከሸጠ በኋላና ሌላ ነገር ካደረገ ያ የተደረገው አዲሱ ነገር ምንም እንኳን የግል ንብረቱን ሸጦ ቢሆንም እስቲ የጋራ ንብረታቸው እንደሆነ ይቆጠራል። ስለዚህ የግል ንብረታቸውን ሽጣችሁ የሆነ ነገር ስታደርጉ ወይም ሌላ መለወጥ ስትፈልጉ ምን ስትሉ እንደገና ፍርድ ቤት ሄዳችሁ የግል ንብረት መሆኑን ማስመዝገብ ማረጋገጥ እና እውቅና ማሰጠት መቻል አለባችሁ። ንብረትን በተመለከተ ያለው ግንኙነት ጠበቅ ያለ ነው። አንደኛው ለዚህኛው ምክንያት የሚሆነው በብዛት ያደጉት ሀገር ላይ ስትመለከቱ ሰዎች ንብረታቸውን በተመለከተ እንደፈለጉ መስማማት ይችላሉ የሚል ነው። እኛ ሀገር ግን በብዛት ትራዲሽናሊ እንደምትመለከቱት ብዙ ነገሮች በወንዱ ቁጥጥር ስር ያሉ ነገሮች ይሆናሉ። ሴቷ ቤት ስለምትሆን ንብረቶች የሚመዘገቡበት በሱ ስም ነው። ሰምታይምስ ገንዘቦች የሚገቡበት በሱ ስም ነው። ብዙ ነገሮች የሚደረጉት በሱ ነው። ያንን ተከታትሎ በኔም ይሁን የማለት አይነት ቴንደንሲው የለም። አንድ ሁለት ንብረትን ኮንሲደር አድርጎ ፍቺ ቢፈጠረው ፍቺ እንደዚህ ቢሆን ይሄ ነገር እንደዚህ ብሎ ያንን ኮንሲደር አድርጎ እዛ ሂደት ውስጥ የሚገባም ስላልሆነ እንደ ማህበረሰብ ሴቱን ባህሉም እንደዛ ስለማይፈቅድ ግድ ህጉ ደግሞ ያንን ኢንፎርስ በሚያደርግ መንገድ ፕሮቴክት
የማድረግ አይነት ስራ ነው እየሰራ ያለው። ሰዎች ስለ ንብረት እንዳይጨነቁ የሚፈጠረውን ነገር ማሰብ ትተው ትዳራቸው ላይ ትኩረት እንዲያደርጉ እድሉን ለመስጠት ያስችል ዘንድ ነው ይሄኛውም አማራጭ የቀረበበትና የተቀመጠበት ምክንያት። ንብረትን በተመለከተ ሰዎች ጋብቻ ውስጥ ሆነው ምንም አይነት የግል ንብረት ማፍራት አይችሉም። በስጦታ ኦር በውርስ የሚያገኙት ነገር ስፔሲፊክሊ ለግለሰቡ ተብሎ የሚሰጥ ነገር ካልሆነ በቀረ ማለት ነው። ሌላ አንድ ባለትዳሮች አንደኛው ግለሰብ ብድር ቢበደር የዛ ግለሰብ ብድር ብቻ ከሆነ በኋላ ከፍቹ በኋላ ችግር ቢነሳ ኦር ከሆነ መሀል ላይ ቢነሳ ክሱን ሲያቀርብ የሰውየው የአንደኛው ተጋቢ ወይ የባል ወይ የሚስት ብቻ እንደሆነ ከተረጋገጠ ንብረታቸው ሊኩዴት ሊደረግ ይችላል። ንብረታቸው ሊከፈልና ይሄ እሱ ንብረት ነው፣ ይሄ አንተ ንብረት እሷ ንብረት ነው፣ ከሱ ንብረት ላይ ነው መጠየቅ የሚችለው ብድሩን የሰጠው ለሱ ስለሆነ ማለት ነው። ነገር ግን ያ ገንዘብ ለቤት አገልግሎት ቤታቸውን ለማሳደግ ቤታቸውን የጎደል ነገር ለመሙላት አውሎት ከሆነ የሁለቱም ዕዳ ይሆናል። ነገር ግን አንደኛው ለአንደኛው ብቻ የገባ ዕዳ ከሆነ ከዛ ሰው ንብረት ላይ ብቻ ነው የሚጠይቀው። ነገር ግን ከዛ ሰው ንብረት ላይ ካጣ ስቲል ወደ እሷም ሄዶ ከእሷም ንብረት የሚወስድባቸው ሁኔታዎች ይፈጠራሉ። ቢኮዝ ዴይ አር ባልና ሚስት አፍተር ኦል እሱ ያጠፋውን ገንዘብ እሷ ሳትጠቀምበት ያለፈችበት ሁኔታ ይኖራል ተብሎ ግምት ሊወሰድ ስለማይችል እሱን በተመለከተ ነው። ሌላኛው እንግዲህ እዚህ የምንመለከተው ከጋብቻ በኋላ ወይም ጋብቻው ሲፈርስስ ነው። ይሄ ፖስት ሜሬጅ የምንለው ነው። ፖስት ሜሬጅ እንግዲህ ስንመለከት በዋናነት ቅድም እንዳነሳ ነው በህግ ሊፈርስ ይችላል፣ በፈቃዳቸው በሙቹዋል ኮንሰንት ሊፈርስ ይችላል፣ አንደኛቸው ጠይቀው ጋብቻው ሊፈርስ ይችላል። እሱን ተከትሎ የሚመጣው ውጤት ምንድነው? ልጆችን በተመለከተ ሊኩዴት የማድረግ ንብረታቸውን የኮመን በተለይ ይሄ የጋራ የሆኑ ንብረቶቻቸውን እንዴት አድርገው መከፋፈል እንዳለባቸው ለማወቅ ዲዞሉሽን ከተደረገ በኋላ ከጋብቻው መፍረስ በኋላ ንብረታቸውን በተመለከተ ሊኩዴት እንዲደረግ ህጉ ያዛል። እንግዲህ እዚህ ጉዳይ ላይ አብሬ እንድንመለከት የምፈልገው ኢሬጉላር ዩኒየንን በተመለከተ ነው። ኢሬጉላር ዩኒየን ማለት እንግዲህ ሰዎች እንደ ጋብቻ ይሄ ጋብቻ በሚባሉ በሶስቱ መንገዶች ጋብቻ ሳይፈጽሙ ወይም የታወቀ ጋብቻ ሳይኖራቸው አንድ ላይ መኖር የሚችሉበት ሁኔታ ሲፈጠር አንድ ላይ የሚኖሩባቸው እንግዲህ በተለያዩ ምክንያቶች ሊሆን ይችላል። አንድ ጋብቻ የሚባለውን ኮንሰፕቱን በራሱ ዝቅ አድርጎ ከመመልከት ሊሆን ይችላል። ሁለተኛው እንደዚህ አይነት ኑሮ ውስጥ እንዲገቡ የገፋቸው ሰማው ኢኮኖሚክ የሆነ ሪዝን ሊሆን ይችላል። ሰዎች አሁን ላይ ሁለት ቤት ከመክፈል አንድ ቤት መክፈል ይሻላል የሚል በእጮኝነት ጊዜያቸው ወይም በጓደኝነት ጊዜያቸው ገና ሪሌሽንሺፕ ውስጥ እያሉ አንድ ላይ መኖር ይጀምራሉ። ስለዚህ በዛ ሁኔታዎች ውስጥ የሚኖሩባቸው ሁኔታዎች ይኖራሉ። እሱን በተመለከተ በምን መንገድ ነው ሬጉላር ዩኒየንን እንደ ባልና ሚስት ኮንሲደር የሚደረጉት፣ ምን አይነት ኢፌክትስ ነው የሚኖረው የሚለውን ጉዳይ እንመልከት። በዋናነት ሌጋል ፕሮቴክሽን ያስፈልገበት ምክንያት ምንድነው? ማህበረሰቡ እያደገ በመጣ ቁጥር በተለይም ወደ ከተማዎች አካባቢ እንደዚህ አይነት ነገሮች በደንብ እየተስፋፉ መጥተዋል። ወደ ገጠሩ እሱን አትመለከቱ። ነገር ግን እድገት ሲቪላይዜሽን በመጣ ቁጥር እንደዚህ አይነት ቴንደንሲዎች እየሰፉ ይመጣሉ። ሰምሃው ሶሳይቲ ኦልሬዲ እያደረገው ስለሄደ በኋላ ሌጋል ኪዮስ ከሚፈጠር ሶሳይታል ኪዮስም ከሚፈጠር አሁን ሬጉሌት ማድረጉ የተሻለ ነው የሚል ቴንደንሲ ስላለው ነው እንጂ 1960 የቤተሰብ ላይ ድሮ ላይ እንደዚህ አይነት ነገሮች አልነበሩ። ሬጉላር ዩኒየን ውስጥ የሚገቡ ሰዎች ግዴታ አለባቸው ወይ እንደ ሜሬጅ የስ ምንድነው ኮንሰንት ሊኖራቸው ይገባል። በፍቃዳቸው የገቡበት እድሜያቸው እንደዛው 18 ዓመት የሞላ መሆን አለበት። ይሄ በተከለከለው የዝምድና ደረጃ ውስጥ ያሉ መሆን የለባቸውም። ይሄ በግልጽ የተቀመጠ ነገር ነው። ይሄ በግልጽ ያስቀመጠው ነገር ባይሆንም ከጋብቻ ላይ ቀጥታ አምጥተን እዚህኛውም ጋር እንወስደዋለን። ቢኮዝ አፍተር ኦል ከሆነ ጊዜ በኋላ የጋብቻ ተመሳሳይ የሆነ ኢፌክት እንደሚፈጥሩ ስለምናውቅ ለጋብቻ የተከለከሉ ነገሮች ወይም እንዳይደረጉ የተደረጉ ነገሮች በሙሉ ኢፌክት ወይም በአናሎጂ እዚህ ማምጥተን ተግባራዊ እናደርጋቸዋለን ማለት ነው። ሌላኛው እንግዲህ ምንድን ነው የሚፈጥረው ውጤት ነው። ሰዎች አንድ ላይ ኖሩ ዘን ዋት ምንድን ነው የሚፈጥረው? ቤተሰብ አንድ ላይ ይኖራል እና ከልጁ ጋር ምናምን ከነዛ የተለየ ምንድን ነው የሚያመጣው ውጤት የሚለውን ጉዳይ እንመልከት። የመጀመሪያው እንደ ባልና ሚስት ከዘመዶቹ ጋር ዝምድና እንዲኖር አያደርግም። ምሳሌ አንድ ሰው የሆነች ልጅን ይዞ ገብቶ ከሷ ጋር እንደሚስት ሆኖ ቢኖር በህግ ፊት ሚስትና ባል ተባብለው በሶስቱ መንገዶች በአንዱ ጋብቻቸውን እስካልፈጸሙ ድረስ በኋላ እሱ ጋር ከተጣላች በኋላ ወንድሙን ማግባት ትችላለች። ከቤተሰቦቹ ጋር ምንም አይነት ግዴታ የለባትም። የእሱ ቤተሰቦች ወይ የእሷ ቤተሰቦች ምንም አይነት ኃላፊነት የሚኖርባቸው ከሱ ቤተሰቦች ላይ ዝምድና አይኖራትም ማለት ነው። ሪሌሽኗ እሱ ጋር ብቻ የተገደበ ነው የሚሆነው። ሪሌሽኗ እሱ ጋር ብቻ የተገደበ ይሆናል። የዘመዱ ልትሆን አትችልም። አማቴ ብላ መጥራት አትችልም ማለት ነው። እሱንና አማቼ አማቴ ምናምን እየተባለ ልክ የሚስትን ዘመድ እንደዛ ተብሎ እንደሚጠራው እሷም ያንን ዝምድና መጠቀም አትችልም። ዘመድ አይደለችም ከነሱ ጋር። እሱ በህግ የሚመጣ ነው፣ ከጋብቻ የሚገኝ ፕሪቪሌጅ ስለሆነ ማለት ነው። ሁለተኛው ለኮመን ኤክስፔንሶች ኮንትሪቢዩት የማድረግ ግዴታ ነው። አንድ ላይ የኖሩ ከሆነ ኮመን ኤክስፔንሶች ካሉ ለእነሱ ኮንትሪቢዩት የማድረግ ኃላፊነት ይኖርባታል ወይም ይኖርበታል እሱም ቢሆን።
ከዛ በተረፈ በጋብቻቸው ወይም አንድ ላይ ጋብቻ አይደለም በአንድ ላይ በሚኖሩበት ጊዜ ያፈሯቸው ንብረቶች ስፔሻሊ 3 ዓመት ከቆዩ በዛ ሂደት ውስጥ ወይም በዛ 3 ዓመት ውስጥ እና ከዛ በላይ ከቆዩ ያፈሩት ንብረት የጋራ እንዲሆን ህጉ ያስቀምጣል። ኢቭን መስማማትም አይችሉም። እኔና አንቺ አንድ ላይ እንኖራለን፣ ነገር ግን አንድ ላይ በምንኖርበት ጊዜ የምናፈራቸው ንብረቶች የጋራ ሊሆኑ አይችሉም የሚል ስምምነትም ሊያደርጉ አይችሉም። ከጋብቻም ጭምር የሚለየው ተመሳሳይ የሚያደርገው ማለት ነው። ተመሳሳይ የሚያደርገው አንደኛው ነገር እሱ ነው። ይሄንን ማድረግ አይችሉም። ሌላው አብረን የምንመለከተው እዚህ ሬጉላር ዩኒየንን በተመለከተ ስናወራ በምን መንገድ ነው ፕሩፍ የሚደረገው የሚለው ጉዳይ መሰረታዊ ጉዳይ ነው። ፕሩፍ የሚደረግባቸው ነገሮች አንድ ፖሴሽን ኦፍ ስታተስ የምንለው ነው። ፖሴሽን ኦፍ ስታተስ በማህበረሰቡ እንደ ባልና ሚስት ይታያሉ ወይ? ራሳቸውንስ እንደዛ ያሉ ወይ? ቅድም እንደጠቀስኩትኝ በዙሪያቸው ያሉ ሰዎች እንደ ባልና ሚስት ነው የሚያቸው። አይገናጮኛ ናቸው የሚሏቸው ከሆነ ጓደኛው ናት ምናምን እየተባለ ከሆነ የሚባለው ሚስቱ እንደሆነች ኮንሲደር ያደርግም ማለት ነው ማህበረሰቡ። ስለዚህ እንደ ሚስት ተቆጥራ በዛ 3 ዓመት በሚገኘው ጥቅም ውስጥ መብቶችን የማግኘት እድሏ ጠባብ ይሆናል ማለት ነው። ሁለቱንም እንደ ተጋቡ ሰዎች ነው ሊያቸው የሚገባው። ከነዛ ውስጥ ምሳሌ አንድ ሰው ደብዳቤ ሲጽፍ በሷ ስም ጽፎ ከባለቤቱ ጋር ካለ ወይ በሱ ስም ጽፎ ከባለቤቱ ጋር ካለ ያን ሲያደርጉ ግን እሱን ኮንሲደር አድርገው ያን ሲያደርጉ እሷን ኮንሲደር አድርገው ከሆነ ማህበረሰቡ የምርም እንደ ባልና ሚስት ኮንሲደር ያደርጋቸዋል ማለት ነው የሚል ድምዳሜ ላይ ሊያደርስ ይችላል። እሱ ያስማማል። አንድ ማስረጃ ሆኖ ሊቀርብ የሚችል ነገር ሊሆን ይችላል። ቤተሰቦቻቸውም ጭምር ቤተሰቦቻቸው የሚያረጉት ነገር የሚናገሩት ነገር ወዘተ እንደ ባልና ሚስት ነው የሚያዩዋቸው። መገባታቸው ቢቀርም እንደ ባልና ሚስት ያዩዋቸዋል የሚለው መሰረታዊ ነጥብ ነው። አንድ ይሄኛው ኢሬጉላር ዩኒየን ሲፈርስ አንድ ሰው ተነስቶ ሊያፈርሱ ይችላል፣ ወይም ደግሞ ሁለቱም ተስማምተው ግልጽ በሆነ ስምምነት ተርሚኔት ሊያደርጉት ይችላሉ፣ ወይም ደግሞ ሞትም ሊያቋርጠው ይችላል። አሁን የመጨረሻው ላይ ደርሻለሁ። የመጨረሻውን ጉዳይ በተመለከተ እንግዲህ እዚህ ላይ ላነሳላችሁ የምፈልገው አንድ ነገር ነው። የኦብሊጌሽን ኦፍ ሰፕላይ ሜንቴናንስን በተመለከተ ባጭሩ ነው ቅድም ለመግለጽ የሞከርኩት። አሁን መጨረሻ ላይ አንዳንድ ሀሳቦችን ላንሳና እዚሁ ላይ ፕሮግራሜን ቋጫለሁ። ለዚህኛው እንግዲህ ቅድም እንዳነሳ ነው የሆኑ ዘመዶች ወይም በቅርብ ያሉ ሰዎች ተቸግረው ስትመለከት እርዳታ ማድረግ አለብህ፣ ማገዝ አለብህ የሚል ነው። ነገር ግን በዚህ ግዴታ ውስጥ የሚካተቱት ምንድን ናቸው? ሰዎች ተቸገሩ የሚባለው መቼ ነው? በምን ሁኔታ ነው? እኔስ የማገዝ ግዴታ የሚኖርብኝ ምን ጉዳዮችን በተመለከተ የሚለውን ጉዳይ መመልከት ያስፈልጋል። ከነዛ ውስጥ እንግዲህ ለህይወት ለማስቀጠል በደንብ ኢንዲስፔንሳብል የሚባሉ ነገሮች ቤት አጥቶ ከሆነ ሰውየው ለኪራይ የሚከፍለው፣ ልብስ አጥቶ ከሆነ መልበስ ካልቻለ፣ ለሕክምና አገልግሎት፣ ለትምህርት፣ ለትራንስፖርቴሽን ዲፔንዲንግ ኦን ይሄ የኑሮ ሂደታችን የኑሮ ደረጃችን በተለይ በእኛ ማህበረሰብ ውስጥ ባለው ስታንዳርድ መሰረት መኖር ካልቻለ አንድ ሰው በቅርቡ ያሉ ዘመዶች ኃላፊነት ይኖርባቸዋል። በእነማን መሀል ነው ይሄ ኃላፊነት ያለው የሚለውን ስንመለከት በልጅ በሚስት ወደ ላይ በሚቆጠሩ ወደ ታች በሚቆጠሩ ወገኖቹ መካከል የሚደረግ ኃላፊነት እንዴት ይቋረጣል? ይሄ ኃላፊነት ገንዘብ የመስጠት ወይ የማገዝ ኃላፊነት ለዘላለም ነው ወይ? ለዘላለም አይደለም፣ ይቋረጣል። መቼ? አንደኛ ተስማምተው ሰዎቹ ሊያቋርጡት ይችላሉ። መሰረታዊ የህጉን ዓላማ አፌክት በማያደርግ መንገድ ሊያቋርጡ የሚችሉበት ሁኔታ ይፈጠራል። ሌላው የክሬዲተር ወይም ደግሞ ገንዘብ የሚቀበለው ሰው ከሆነ ጊዜ በኋላ ስራ ሊያገኝ ይችላል። ገንዘብ ማግኘት የሚችልባቸው ሲቹዌሽኖች ሊፈጠሩ ይችላሉ። እነዛ ነገሮች በሚፈጠሩበት ሰዓት ይሄ ኃላፊነቱ ከሰውየው ላይ ከዴተሩ ላይ ይነሳለታል ማለት ነው። ስለዚህ ከዛ በኋላ ኖ ሞር ያንን ክፍያ መክፈል አይጠበቅበትም፣ ቢኮዝ ሰውየው በራሱ ገንዘብ መስራት እየቻለ ስለሆነ። ሌላኛው እንግዲህ በተለያየ መንገድ ችግሮች ሲፈጠሩ ዴተሩ ኢኔብል ሲሆን፣ ምክንያቱም ይሄኛውም ሰው አሁን እርዳታ የሚያደርገውም ሰው እርዳታ የሚፈልግበት ሲቹዌሽን ውስጥ ሊወድቅ ይችላል። ኤንድ እርዳታ እያደረግክለት ያለው ሰው ደግሞ አንተን በሆነ መንገድ አታክ ሊያደርግህ ይችላል። አንተ ላይ ችግር የሚፈጥር ከሆነ በተለይ ወንጀል ነክ የሆኑ ነገሮች ከተፈጠሩ ለሱ ከዛ በኋላ የምታደርገውን እርዳታ ማቆም እንድትችል ህግ መብቱን ይሰጣል። እሱንም እውቅና በመስጠት ከኃላፊነትህ እንዲነሳልህና ነፃ እንድትሆን ያደርጋል ማለት ነው። ስለዚህ ለዛሬ የቤተሰብ ህግን በተመለከተ ያለኝ ፕሮግራም ይሄን ይመስላል። በተወሰነ መንገድ ሊነኩ የሚገባቸውን ነጥቦች በሙሉ አድሬስ አድርጌያለሁ ብዬ አስባለሁ። እንግዲህ ለዝግጅት አትሊስት በተወሰነ መልኩ እንደሚረዳ ተስፋ አደርጋለሁ። መልካም የንባብ ጊዜ። ቻው ቻው።